Nagaa siniifaa ta'uu warroonni chaanela eebbisaa intarteementii dhafaara wataatan ሰብስክራይብ ጎዳ አታብስት ቀናይ ማለት ነው ያማሪ ደቀጣለሁ ምንም ይሁን አንበሳ ያውርድ ይታወር ገባለሁ አይነት ይያይ አያወርድማ አያወርድ አይጀክም ልብልኝም አራታም ብልኝ እኔ ራሴ ያነበብኩ ነው አሁን ይሄ ካን ቻሌንጅ ተውከው ወይ አውርተን ለይካጋ ሰዎች አገናኝቻቸዋለሁ አንዷ ልጅ በቀደም ገባችና ሌላ ወሬ ስታወራ በቃ ደበረኛ የት ላይቭ ላይ አዊካው ገብቶ ነበር ነጋ ገብቶ ያወራ ከዛማ እሷ አንኛ እኔ አባቴክ ታወራ ከዛ ካለ አትከራከሩ ተውኩተው አልኩት ነግርሻለሁ ምን ነው እንጂ ምንም አይነት እናወራለን በውስጥ እናወራለን እሱ ነው anyway now የቪዛ አለ ኔትወርክ ገባህ አይደለ እሷን እንደምንም ተቻቻታ አይ ለኛኔ ወለድ እንደሚያ ያመረን እኮ ነው እሺ ታስገቢሊ ማነው አሳብ አስተሽ ወደ ታስገቢሊ ማነው አስተሽ ወደ ታስገባ አሳብ ቀይራለ ማለት ሶሪቲ እኛጋ አመት ዶር ካለ ማን ነው አመት ዶር ካለ ለሳምን ቆይበታለሁ ታምን ቆይበታለሁ ምን አርገህ ነው ደግሞ 500 ብር ሳምንት እንደቤቴን ይው በበላው ላሳይሽ ይሄን በልቼ ሳምን ቆይ ላሳይሽ እኔ እናት ምን ያህል ነው እኮ ደሃ የማይመስለው ምንድን ነው ይሄ በቆልት ነው ባቄላ ነው ይሄ ሞካል እኮ ታዲያ ጌታን ያምራል በሀያ እንትን ያለሽው ምንድን ነው ግን እሱ ያምራል ጌታ እኔ የበላሁት ምግብ ነው የሚመስለው እኔ ከለሩ ተቀየረ እንጂ ጌታ የትኛው ይሄ ባለፈው ያየው የምንን እኮ ጌታ 3 መኪና አለው ያለ ነው አቃለዳ አንተ ምን አለ በምን አዳን ነው ኩኩፋ እንትና ጎመን በድንች ነጭ ነገር ምንድን ነው ኦኬ እንደዚህ ተደርጎ ብሎ ግን እኮ ውዴ ምንም ሲታየው ምን ደሃ ይመስላል በፈጣሪ ሰውነት እኮ ሲያምር እኮ ወዙ ራሱ እኮ አለው አውቶር መኪና የማን ነው ስማ 3 መኪና አለው እያለ በተደጋጋሚ ይጽፋል አንዱ እዚህ ጋር 10 መኪና ነው እንጂ ጋር እግዚአብሔር ያለ ማርያም ሶሪ 10 መኪና እያለ 5000 ብር ለትኬት መክፈል ሾርቲ መኪና አብሮኔ ማሶስ መኪና አብሮኔ መቤት እዚህ አንቺ ከውጭ በላወራሽ መቤት አላወራሽ 20 ብር ካለ ማለት ነው አሁን 20 ብር ካለ ጆኒ ጋር ሆነ ያለው ነው ምንድን ነው የሚለው ጆ አው አለው ቱር መኪና አለ ጆኒ ማን ነው አንተ ነው የቱሪስት መኪና ገዛለሁ እግዚአብሔር በቲክቶክ ሰርች ገዛለሁ ከተኛ ሆኜ ቱሩ መጣል ቲክቶክ ሰውሪት ያለች
ዶክተር አለች ሶሪቲ ዶክተር ሞኒት ካለች እና ቤቢ ካለ ከዛሉ ምን መኪና እናንተ ካላችሁ አራለኔ መጀመሪያ ቀን አወራው እኮ እኔ መደጋገም አልወድም። የሆነ ቦታ ድረስ አለው نسري ዋትስአፕ አወራሃለሁ ብቻ 55,000 ብር ካለ ትኬቱን ራስ ቆርጠህ ትመጣለህ። ይቀራል ጌታን እንደ እኔ ያለ ጀል ትኬት መክፈል ካላቃቃታ እኔ ምን ላድርግ? ቤቢ ደጓለ ጠይቀው የፈለግከውን ሰው ጠይቅ። 55,000 ራሱ አይሞላም። ራስህ ቼክ አድርግ። ትኬት 50,000 ምናምን ሊሆን ይችላል። ደርሶ መልስ ማለት ነው። የአንዱ የፈለገው የሁለት ወር የአንዱ የፈለገው እዛ መጥቼ ስለና ማለት ምግብ ምናምን አልጋ ማለት ነው። እሱን እናመቻቻለን፣ ችግር የለውም። አንተ ብቻ ትኬትህን ራስህ እንቻ። ይህ ካለ አንድ ምግብ አልጋ ምናምን ይህ ካቃ ትሆናለህ። እኔ አወራዋለሁ። ትኬት ምችልልኛለ? ምን የመሰለ ቤት አለው። ሂካ ሆቴል ምን ትሰራለህ? ካለው መደስ ይለኛል እኮ አሁን የሚያጡ ቁጭኛ ሰዎች እኮ አንተ ያኔ አናደርከኝ እኮ ጌታ። እኔ ስንት ተፋልጬ ምናምን ያገኘሁትን በቀላሉ ኦሪቲ ማርያምን ብር የለኝም እኔ አቆልም የለኝም። ምን ብሎ ነው መጣለሽ? ግን ፈላልጋለሁ እንኳን እኮ ይባላል እኮ ለአፍ አይደለ? አንተ በቃ ተታዩ ትችዋለሁ። ሄሎ አንተ ታውቂያለሽ ኦሪቲ አንተ ታውቂያለሽ አይደለሽ? አሁን መኪና ገዥ ለራስሽ አሁን መግዛት አለ። ይሄ እኮ መኪና ግዢ ሳይሆን መኪና ግዢ አይደለም እኮ እያልከኝ ያለው። የመኪናውን 75% ገንዘብ ልስጥሽ 25% ፈልጊ ነው እያልከኝ ያለው። አልፈልግም ማለት አልችልም። በአንዴ የትም ገብቼ እፈላልጋለሁ እንጂ ምክንያቱም መኪናው ስለሚያስፈልገኝ አይደል እንዴ? ደግሽ ጠይቀኝ ሹ ወይ ሰዎች ጠይቄ የሚነግሩኝ ሰምቼ ነገ ያገሻሉ። ኦኬ ነገ አዋራ ታገኘ ፓስፖርትን ምናምን ላክልኝ። ዛሬ እኔ መልዕክት አስቀምጥልሃለሁ። ምልህን ስማና ማለት ነው። የትምህርት ደረጃ የትምህርት ደስታ ከስንት አቅም ጀምሮ ነው? በውስጥ እናወራለን። ጆን ቆሌ አትክፈፍ እና የመጣች ቆሌ አትክፈፍ። ጆን በማርያም ቆሌ አትክፈፍ። በመጣ ሌላ ጊፍተር መጣ መስለኛል። ዝም ብሎ ሳይሆን ቤተሰብ ዱባይ ልሄድ ነው። ዱባይ ልሄድ ነው። አታግዘኝም? ገማሽ አለሽ አለው ደግሞ ለምን ጠፋሽ? በሰላም ነው? ዝም ብሎ አስጠላኝ። ቲክቶክ 3 ቀን አልነበርኩም።
ዝም صوبت دوينة هون زي قالت قبل دوينة ይሄ ስማርት የሚባለው ሰው ማለት ነው የማይለው ነገር የለም። ይኸውልህ ሀመር አይደለም ትግራይ ነው፣ መኪና አለው፣ ሙድ እየያዘብሽ ነው። ሹ ያኔ ችግር አለባችሁ የግል ኬዝ አሁን ቅድም በላቸው ጋር ሂድና ፍቱ ከሹ ጋር እሺ በላቸው ስሪ በለዘ ማርያም በላቸው ቀጠልተና አሁን ለዛው ላ 10,000 ብር ነው ይስጠዋለሁ እና ዛት ጆን ያለው አይ ለሱ ከሞኔትም ጠይቃት ጌታን ጠይቃት ሞኒ ዳውን መጣለች ሞኒ ዳውን መጣ ነው መጣለ የት እኛ ጋር ትመጣለች እኮ ነግራኛለች። አንተ ጠይቃት ነው እኮ ትምጣት አለ። አሁን መጣለች አንተ ጠይቃት ንገራት አንተ ለሞኔት ሶሬቲ እንደዚህ ያለችኝ አታግዥኝም ወይ ማለት ያስፈረኛ ነው። ይሄን ካፍልክ ደግሞ አይሰራም። ዝግራ አስፈረኛ ነች ሞኔት ታየሃ። እኔም እኮ ብያችሁ ነበር። እንትን አደርጋለሁ አሉ ቆይ ቃል ይገቡልኛል እነሱ አወራቸዋለሁ። ስልኳ አይሰራም። ይሄጋ ከና ቪዛ ከም አርገጡ ጋሩ በንዴሱ ሲዳንዴ እንደኛ ነስሪ bilbila ansika sana gama whatsapp telegram imo kiboti midan contact na go okay አቢጎ ይቅርታ በእናትህ ቅድም እኮ ስልኩን አላየሁትም ነበረ። ልደውልልህ አሁን ይመችሃል? አዎ ኦር ኖ በለኝ። በሱ ኮምፓኒ በሱ አካውንት ያለ ማን ነው? አንዱ አቢጎ የሚባል ልጅ አለ። ፍቅረኛዬ ነው። ተመስገን ዛሬ አወራች። ኧረ እኔ አውቄ ነው ዛሬ አወራች። ሰምታችኋል? እንዲሞቀው ብዬ እኮ ነው። ያው ጊፍተር ነው። ናፍቀሽኝ ነው። ለዛ ነበር የደወልከው። ማሻአላ ጊፍት ምንድን ነው? ጌም ግን ያለ ጊፍት ሲያስጠላ መቶ ሰው ቁጭ ብሏል። አይናች ታብታብንም አያረጉም። ጊፍትም የለም። አይንሽ ልስታ ያስፈራል። ለምን ነው የኔ ዚብት አንዱ ጀስት ኦኬ ምን አልከኝ? አይንሽ እንደዚህ በይራሽ ያልኩት እኮ ልክ ነኝ። ቅድም ያልኳቸው ልጆች ያወራኋቸው ነገር ልክ ነው። ቅድም ያልኳቸው ነገር ልክ ነው አልኳቸው። አይኗ ብቻ የሚያምር አልኳቸው። ቅድም ወገቢያቸው ሁሉ ነገር ያምራል። ሙርሲታው በፈጠረህ አምለህ ጌታን አይንሽ የምታየው እሺ አላው ነገር إذا غمستي سألتي من عالكين
እዚያ የሆነ ጽፈው ልጅ አይችልም። ምን ጽፈው? ኧረ ምንም አልጻፉልህም። ወሬኛ በዘዴ ያስጠቃ ማርያም ጽፈው ማርያም። እስቲ ቆይ እንደው እናንተ ስታሽቃቡ ትገርሙ ቤት ሰዎች ስታሽቃቡ ትገርሙ ያላችሁ አለዟጣ ታሽቃቡ እናንተ የሚሻላችሁ የሚሻላችሁ ነኝ። እሺ እግዚአብሔርም ብላችሁ እኔ እሻላችኋለሁ። እኔ ብቻ የሚሻላችሁ ቪዲዮ መልቀቅ አቆምክ እንዴ? ነገ ሄዳለሁ ማደርገው ነገ እዚህ ላይቭ ግቢ ላሳይሽ ማርያም ላሳይሽ አንሰራ ዛሬ ቆንጆ ልጅ አገኘህ። ወይኔ በስተመጨረሻ ተመሰከረልኝ። ደማሽኝ ነገ ቪዲዮ ትገቢያለሽ ላይቭ ስንት ሰዓት? ከሰዓት ነው የሚለው ከሰዓት 10 ሰዓት ነው። እሺ 10 ሰዓት ላይ ላሳይሽ ንቆይ ከ10 ሰዓት ይመሽብኛል። እሺ ላሳይሽ ማለት ነው። 10 ሰዓት ነው አቀል የምነሳው ስራስ እኔ ስራ ኦንላይን እኮ ነው የምሰራው ውዴ። ነገ ደግሞ የማዘር የሚገርም ነገ ቪዲዮም ለቃለሁ። 4-5 ቪዲዮ ሰራለሁ ነገ ማሳያችሁ ማለት ነው። ይሄን አሳያችኋለሁ። እሱ ደግሞ ምንድን ነው? ይሄ ነገር ላወልቅ እችላለሁ። ባይዘ ላወልቅ እችላለሁ። ይህ ውሸታ ጌታ እስቲ አውልቀው። ለምን ዘጅ ነው? ለምን እንዴት ነው የሚወልቀው? ከዛ አውልቀው መልሰህ ደግሞ ታደርጋለህ። ለምን አይደረግም? ምንም ደረገው እንደሳ በቃ ብሎ ሌሽ ለምን ከዛ ይሄ ፍንጭት ሊሆን ለምን? ባህላችን ነው። አንተ እኮ ግን ማለት ነው ባህልን ፕሮሞት ታደርጋለህ። ግን ከባህሎች ውስጥ ያኔ ልብሱን ብቻ ነው እያሳየህ ያለው እንጂ አንተ ባህል ነው ብለህ እኮ ራስህ ላይ ያደረግከው ነገር የለም። ሀው ብዙ ጊዜ ለምሳሌ እዚህ ጋር አሁን እዚህ ጋር አሁን ገብቼ መጀመሪያ አሁን እኛ በ13 ዓመታችን ነው አብዛኛውን ከተማ ነበር። እኛው ነው መጣ ነው አይደል? አንድ ላይ ከተማ ነበር ብዙ ጊዜ የምውለው ጋይዶች ጋር እንውላለን። እዛ ስንሆን ደግሞ እነ ማዘር አሁን እኔ አልፈልግም ማዘር እንደዛ ልትሆን አሁን እኔ ሁለት የተለያዩ ናቸው። እኔዎች አባቴና እናቴ ማለት ነው። ኦኬ ሁለቱም አንድ ሆነው ሆን ግዴታ ሆን ነበር። እኔ ያኛው እኔ አይፈልግም የኛው እኔ አይፈልግም። ሁለቱም የተለያዩ ብሔር ናቸው። ኦኬ ሁለቱም አንድ ከሆነ ብቻ ነው ያ ባህል በትክክል የሚደረግ። ሁለቱም አንድ ከሆነ ግዴታ ታደርጊያለሽ። እዚህ ጋር ትነቅሻለሽ፣ ክለምናም ታደርጊያለሽ። ይሄ ወልቃ ኦኬ ግን አንተ አሁን የተለያየ ባህል ልጅ ስለሆንክ ነው አንተ ወደ አንደኛው ባህል ነው ያመዘንከው። በአባቴ ነው። ሀመር ስትሆኝ እንደዚህ የለም፣ የጥርስ አይወልቅም። ሀመር ስትሆኝ እንደዚህ ብቻ መለብሽው። ሙርሲ ስትሆኝ ደግሞ የወንድ ልጅ ይሄ ይወልቃል። ይሄ የሚገርም ሀመር ምኑ ሀመር ነው። ሀመር ሙርሲ